ሰላም ሰላም፣ እንዴት አደራችሁ ውድ ተመልካቾቼ? እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምሰራው ምግብ ሙለክዬ ነው። ሙለክዬ እያበሰልኩ ነው። እንግዲህ ለሙለክዬ የምጠቀመው ዶሮ ነው። ዶሮ በዚህ መልኩ አዘጋጅቻለሁ። ነጭ ሽንኩርት እና ለዶሮ የሚሆነኝን ቅመም፣ የዶሮ ቅመም፣ ትንሽዬ እርድ ለልከረር፣ ፍልፍል አስዋድ እና ማጂ በዚህ ልጠቀማለሁ። ሽንኩርቴ በዚህ መልኩ እየበሰለ ነው። ሽንኩርት በዚህ መልኩ ከበሰለልኝ በኋላ ዶሮ ጨምራለሁ። ከዶሮ ጋር በደንብ እንዲበስልልኝ የበለጠ ውሃውን እስከሚጨርስ ድረስ አገላብጣለሁ። እንደዚህ ዶሮ በዚህ መልኩ ከበሰለ በኋላ ሽንኩርት ጨምራለሁ። ነጭ ሽንኩርት ጋር ጥብስ አደርገዋለሁ ማለት ነው። ዶሮውን ከበሰለ በኋላ ከነጭ ሽንኩርት ጋር ቅመም ለዶሮ መዝሙሮ የሚያጣፍጥ ቅመም እጠቀማለሁ። ዶሮውን እንደዚህ በደንብ ከበሰለ በኋላ ሙለክዬ ያዘጋጀሁትን ሙለክዬ ጨምራለሁ ማለት ነው። አንዱ ላይ ተጠብሰዋለሁ ማለት ነው። ሙለክያችን በዚህ መልኩ እንደዚህ እየበሰለ ነው። ክዝበራ አዘጋጅቻለሁ። እርጥብ ክዝበራ ለሙለክዬ በጣም አስፈላጊ፣ በጣም የሚያጣፍጠው ለሙለክዬ ክዝበራ ነው። እርጥብ ክዝበራ አንድ ሁለት ቃሪያ ጨምሬያለሁ፣ ጣዕም ይሰጠዋል። እና ማጂ አንድ ላይ ውሃ ጠብ እያደረኩኝ አበስለዋለሁ ማለት ነው። ከዛ በዚህ መልኩ በጎን ሩዜን አዘጋጃለሁ። ሙለክያችን በዚህ መልኩ በስሏል። በስተ መጨረሻ ልክ ላጠፋ ስል ሌሞን ጁስ እጠቀማለሁ። ሌሞን ጁስ፣ ፍሬሽ ጁስ ጨምራለሁ። እሳቱን አጥፋለሁ። ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። ሩዙን በዚህ መልኩ በስሎልኛል። ሙለክዬውም በእንደዚህ መልኩ አቀርባለሁ ማለት ነው። መልካም ምሳ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ሻሎም።